ቆንጆ ሌባ ፓርት 3 ሂጂ ግቢና እናወራ። ኧረ አልገባም እባክህ፣ መሄድበት አለ። ባሚ ነይ ተመለሽ። ባልመለስ ምን ሊመጣ? ጭራሽ ምንም እንዳላጠፋ ሰው። ሁሌም ምንም ነገር ባደርግ ለእናንተ ጥፋት ነው። ከሌባ ጋር ቆንጆ ሌባ ሆኖ መገኘት ነው ጥፋት ያለው? ከዱርዬ ጋር ጥሩ ዱርዬ ሆኖ መገኘት ነው ጥፋት ያለው? አዎ ጥፋት አይደለም። ዱርዬም ሌባም ከሆነ ሰው ጋር አብሬ መሆኑ እናንተ ያልሰጣችሁኝ ነፃነት ስላገኘ። አሁንም ምንም ነፃነት የሚባል ነገር የለሽም። ከእንግዲህ እኔ ሳልፈቅድልሽ ወዴትም እንዳትወጪ። ደስታዬንም ነፃነቴንም ስለነጠቀኝ በጣም ነው የምጠላህ። እንዴ ምን ብሎሽ ነው? ምንም ነገር ማውራት አልፈልግም። ሶ ፕሊዝ ሊቭ ሚ አሎን። የሀብታም ልጅ ሆና ማስረቃ አይከብድም። ፍቅር በቃ እንደዚህ ምን ያደርጋል? እንዴት ናችሁ? ቃልዬ አንዴ ላናግርህ። ምንድን ነው? በሰላም ነው? እንተዋወቃለን? እኔ አውቃለሁ፣ የባሚ እህት ነኝ። ምን? እንዳንቺ አይነት እህት እያላት ነው የምትሰርቀው? ስለሱ ላወራ ነው የመጣሁት። ባሚ የሆነ ነገር ዋሽታለች። ምንድን ነው? እንደምታስበው ሌባም ዱርዬም አይደለም። እሺ አንተን ወዳ ደስተኛ ስላደርጋችኋት እንጂ የሀብታም ልጅ ነች። ማለት ሀብታም ስትይ እሱን ራሷ ታስረዳለች። ዛሬ ቀጠሮ ነበራችሁ መሰለኝ። አዎ የሆነ ነገር አለኝ ብለኝ ነበር። እውነቱን ልትነግረኝ ነበር መሰለኝ። ወንድማችን በጣም አይለኝ እና ራሱን ነገር እንዳታደርግ ሄደህ ልታያት ትችላለህ? አዎ በደንብ እችላለሁ። ይኬድለታል። ያንቺ ሰይም ቦታው በቃ ቤተሰብንም ወንድሟንም አይፈራም። ፓርት 4 ይቀጥላል።